ነገሮች ወዴት እየሄዱ እንደሆነ አላቅም። መድኃኔዓለም የሚያውቀው የእውነተኛ እኮ ተንከራተትን እኮ በሰው ሀገር በሀገርም እኔ ዜጎች ይስብና ከዛ በኋላ ነው ሰዎቹን በህግ የሚጠይቀው። መጀመሪያ የልጅቱ ሴፍቲ ነው። አሁን የተደፈሩ ልጆች ሁሉንም ነገር ታዩ። እንኳን እንደዚህ ቪዲዮ ቀርጻ ያለች እንኳን እንትን ያለች ልጅ የተደፈሩ ልጆች ተደፈርን ብለው ፖሊስ ሲጠሩ አብረው እኮ ነው ተይዘው የሚገቡት። ከዛ በኋላ በዚህና ኬስ ተብለው ታስረው ከዛ አይደለ እንደ ወደ ሀገር ዲፖርት የሚደረጉት። የልጅቷንም ጭንቅላት እናስብበት መንገድ እያለ በቀቀስ ብሎ ማውጫ መንገድ እያለ ጉሮሮዋ ላይ የሆነ ነገር አልተሰካም። እስከዛሬ ችላው ኖራለች። ለማንም ከባድ ነው፣ ግን ዛሬ እኛ ጋር ስለደረሰ ወከባ ፈጥረን ከዚህ የባሰው ውስጥ መክተት የለብንም። ልጅቷ በፍጹም ደውርያችን ልጅ አረ ደውርያ ሄዶ ማንኳኳት አይችልም። መክተቡ ራሱ ሞሃሚ በራሱ ሞሃቢ ነው ሄዶ ያችን ላይ ማውጣት የሚችለው። አምጡ ብሎ ካላመጣ የቢሮው ሞሃሚ ነው ሄዶ ከወታደር ጋር መዝርጦ ማውጣት የሚችለው ይችል ልጅ። አሁን እኮ ምንም ይሁን ምንም እኮ እሙዬ ልጅቱ ቪዲዮ ቀርጻለች። ይሄ ቪዲዮ ደግሞ ቀላል ቪዲዮ አይደለም። እኛን የቆጠቆጠንና ያንገበገበን ከባድ ስለሆነ ነው። እንደዚህ ጋር ደግሞ ከባድ ነው። እንደዛ ሀገር ደግሞ ሙሲባ ሶዳ ነው። ስለዚህ ማሬ ለሄደው ሰው ራሱ ከባድ ነው። ስለዚህ ዛሬ ማሌሽ ትላንትም አልፏል፣ ከትላንትናም አልፏል። ነገ ደግማ እንታደርብን ነው። እሺ አዙዬ ኤጀንሲው ማለት ነው ራሱ ኤጀንሲዋ ያመጣት ኤጀንሲ ማለት ነው። ምንም አይነት እንትን እያናገራት አይደለም። ምንም አይነት እንዲሁም ተረጋጊና ቆይ ነው። ይሄ ምንም ማለት አይደለም እኮ ነው የሚላት። ገብቶሻል እኮ ኃይል እየተጠቀምን ነው። ማስገደጃ ኃይል ኤጀንሲውን እየተጠቀምን ነው። ነገ ፍቄና ተስፍሽ ይሄዳሉ ኢትዮጵያ አዲስ አበባ። እዚህ ያለው ኤምባሲ ደግሞ እዚህ ያለውንም ኤጀንሲ ያናግራል። ይሄ ያለ ተበራ አያስፈልግም። ይሄ በአቋራጭ የሚሰራ ነገር አይደለም። አቋራጩ የባሰ ሌላ ጥቃት ነው የሚያስመጣው። ምናልባት እኔ አሁን በሙኒት ሀሳብ የምስማማበት አንድ ነገር አለ። ከዚህ በፊት እንዳልኳችሁ ወደ 2 ወር 3 ወር አካባቢ እንዲሁ አዚዛንም አናግረናት ምክር ሰጥታን ከሳውዲ አመጣናት ልጅ አለች። ቤተሰባችን የሆነች በጣም እኛ ቅርብ የሆነች ልጅ እየነገደችባት ባልየው ሌሊት ካልደፈርኩ ይላል። አንዲት ጠባብ ቤት ላይ ልጅቷ ቆማ ነው የምታድረው። ሚስትየው ደግሞ አለቅም ትላለች። ኤጀንሲውን ማስገደድ እዚህ ያለውን ኤጀንሲ ብንፈልገው ማግኘት አልቻለም። ልጅቷን ስልኳን ተቀማት ስለነበረና መጨረሻ በመሃል የነበረችው ደላላ ነች። እኔ ምናልባት እሙዬ የምጠይቅሽ አንድ ጥያቄ፣ ከልጅቷ ጋር ኮሚኒኬት ካለች በተረጋጋ መንፈስ እንድትረጋጋ ያለችበትን ሁኔታ ብዙ ሰው እንደተረዳላት ወደ ኤምባሲም እንደሄደ ውጭ ጉዳይም ሊሄድ እንደሚችል በተቻላት አቅም ዛሬም አሞኛልን ብላ በቃ ጥቅልል ብላ ካቅም